አባታችን አደም ዓለይሂ ሰላም የመጀመሪያ ፍጡር አልነበሩም። ከአደም በፊት አላህ ሱብሓነሁ ወተዓላ መሬትን ፈጥሮ ዘርግቷታል። ሰማይንም ያለ ደጋፊ ምሰሶ በችሎታው ከፍ አድርጎ አንስቷታል። እንዲሁም መላእክትና አጋንንትንም ቀድሞ ተፈጥሮ ነበር። መላእክት ከብርሃን የተፈጠሩ ረቂቅ ፍጡራን ሲሆኑ ተግባራቸውም ያለማንም ማመንታት ሌት ከቀን አላህን መገዛትና ማወደስ። ጅኖቹም ጥሩ የአላህ ባሪያዎች ነበሩ። ወደፊት አመፀኛና ከሃዲ መሆኑን የምናውቀው ኢብሊስም ከጅኖች መካከል አንዱ ነው። መሬት በመልካም ነገሮች የተሞላችና ከመጥፎ ነገሮች የጸዳች ነበረች። ታዲያ ይህች መሬት የሚያለማትና በውስጧም መልካምን ነገር የሚያስፋፋ ትፈልግ ነበር። አላሁ ሱብሓነሁ ወተዓላ እንዲህ በማለት ቃሉን ለመላእክቱ አስተላለፈ። ኢዝ ቃለ ረቡከ ሊልመላኢከቲ ኢኒ خالق بشرا من طين فإذا سويته ونفخت فيه من روحي فقعوا له ساجدين ጌታህ ለመላእክት እኔ ሰውን ከጭቃ ፈጣሪ ነኝ ባለ ጊዜ አስታውስ፣ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ አልኩ ይላል። መላእክቱም እንዲህ አሉ፣ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማእ፣ በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን? መላእክቱ እንዲህ ያሉበት ምክንያት አዲሱን ፍጡር በመፍራታቸው ነበር። ይህንንም ስጋታቸውን አላህን ጠየቁት። አላህ እንዲህ በማለት መለሰላቸው፣ ኢኒ አዕለሙ ማ ላ ተዕለሙን፣ እኔ እናንተ የማታውቁትን ነገር አውቃለሁ አላቸው። መላእክቱ ለጠየቁት ጥያቄ ከአላህ በኩል መልስ ከተሰጣቸው በኋላ ምን ጊዜም እንደሚያደርጉት የአላህን ሱብሓነሁ ወተዓላ ትእዛዝ ተቀብለው አደም ከጭቃ እስኪፈጠር ጠበቁ። አደም አካላቸው ከጭቃ ተፈጥሮ መንፈስ ሩህ ሲነፋባቸው ተንቀሳቀሱ። አይናቸውንም ወዲያም ወዲህ በመላክ አካባቢያቸውን ቃኙ። አላህም መላእክቱ ለአደም እጅ መንሻ ሱጁድ እንዲያደርጉ አዘዘ። መላእክቱም የአላህን ትእዛዝ አክብረው ለአደም ሱጁድ ወረዱ። ይህ ሱጁድ አደምን ለማምለክ ሳይሆን ሰላምታ ለማቅረብና ክብርን ለመግለጽ ነበር። ኢብሊስ ግን በኩራት መንፈስ ተወጥሮ ለአደም ሱጁድ አላደርግም በማለት በአላሁ ሱብሓነሁ ወተዓላ ትእዛዝ ላይ አመፀ። ኢብሊስ ሸይጣን ከመላእክቱ ጋር ይኖር ነበር። ስለዚህ ነው ለአደም ሱጁድ ሲታዘዝ እሱም የታዘዘው። ነገር ግን ከመላእክቱ መካከል አልነበረም። ይልቁንም እሱ መሰረቱ ከእሳት ነው። መላእክት ግን መሰረታቸው ብርሃን ነው። አላህ ሱብሓነሁ ወተዓላ ሁሉንም ነገር አዋቂ ከመሆኑ ጋር ሸይጣን ለአደም ሱጁድ አላደርግም ያለበትን ምክንያት እንዲህ ሲል ጠየቀው። ቃለ ማ መነዐከ አላ ተስጁደ ኢዝ አመርቱክ፣ እኔ ባዘዝኩህ ጊዜ ከመስገድ መንከለከለ አለው። ኢብሊስም ዋጋ ቢስ የሆነ ከንቱ ምክንያት በመጥቀስ እንዲህ ሲል መልስ ሰጠ። አነ ኸይሩን ሚንሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን፣ እኔ ከእርሱ የበለጥኩ ነኝ፣ ከእሳት ፈጠርከኝ፣ እርሱን ግን ከጭቃ ፈጠርከው አለ። እርጉም የሆነው ኢብሊስ እሳት ከጭቃ የሚበልጥ መስሎት ነበር በአደም ላይ ለመኩራራት የሞከረው። ነገር ግን ልብ ብለን ብንመለከት ጭቃ በባህሪው የተረጋጋና ቻይ ሆኖ እናገኘዋለን። እንዲሁም ጭቃ አዝርዕትና አትክልት የሚበቅሉበትና የሚያድጉበት ቦታ ነው። እሳት ግን ባህሪው ማቃጠል፣ መቸኮልና ማጥፋት ነው።
ኢብሊስ የአላህን ጥበብ ዘንግቶ ጭቃንና እሳትን በማወዳደር ላይ ብቻ ትኩረት በመስጠት በአላህ ትዕዛዝ ላይ አመፀ። አላህ አደምን ከጭቃ ፈጥሮ ሩህ በመንፋት አዋቂና ተንቀሳቃሽ ፍጡር የማድረጉ ጥበብ የመረዳት አቅም አላገኘም ነበር። አላሁ ሱብሓነሁ ወተዓላ አዲሱ ፍጡር አደም የሰጠውን ልዩ ችሎታ ለመላእክቱ ሊገልጽላቸው ፈለገና አደምን የፍጡራኑን ስሞች ሁሉ አሳወቀው። መልእክቱንም የፍጡራኑን ስሞች እንዲጠቅሱ ጠየቃቸው። እነሱ ግን ይህን ማድረግ አልቻሉም ነበር፣ ምክንያቱም ከዚያ በፊት የነገራትን ስሞች አልተማሩም ነበርና። አደም የነገራትን ሁሉ ስሞች ለመላእክቱ ነገራቸው። በዚህን ጊዜ መጀመሪያ አደም ሲፈጠሩ አላሁ ሱብሓነሁ ወተዓላ እኔ የማታውቁትን ነገር አውቃለሁ ያላቸው ቃል እርግጠኝነት ተረዱና ወዲያውኑ እንዲህ በማለት አላህን አወደሱት። ጥራት ይገባህ፣ ካስተማርከን ነገር በስተቀር ለኛ እውቀትም የለንም። አንተ አዋቂው ጥበበኛው አንተ ብቻ ነህ አሉ። አዎ መላእክቱ ያለምንም ማመንታት የአላህን ትዕዛዝ ፈጸሙ። ኢብሊስ ግን የፈጣሪ አላህን ትዕዛዝ በማመፁ የአላህ እርግማን ደረሰበት። መጨረሻው ምን እንደሆነ አብረን እንመልከት። ኢብሊስ የአላህን ትዕዛዝ አምጾ በጀነት ውስጥ መቆየት አይችልም ነበር። ስለዚህም ውርደትን ተከናንቦ ጀነትን ለቆ እንዲወጣ ከአላህ ትዕዛዝ ወጣበት። ቃለ ፈህቢጥ ሚንሃ ፈማ የኩኑ ለከ አን ተተከበረ ፊሃ ፈኽሩጅ ኢነከ ሚነ አሳጊሪን። ከእርሷ ውረድ፣ ልትኮራ አይገባህምና ከወራዶቹ ነህ አለው። ኢብሊስ ጌታው ከጀነት ውጣ፣ አንተ ወራዳና ትንሽ ነህ አለው። ይህም የሆነበት ምክንያት ለአደም ስጁድ አላደርግም በማለቱና በኩራት መንፈስ የአላህን ትዕዛዝ በማመፅ አላሁ ሱብሓነሁ ወተዓላ ውርደት ሊያከናንበው ስለፈለገ ነው። ለአላህ የተናነሰን አላህ ከፍ ያደርገዋል፣ በአላህ ላይ የኮራን ደግሞ አላህ ዝቅ ያደርገዋል፣ ያሳንሰዋል። ይህ የተረገመና ከጀነት የተባረረው ኢብሊስ ዕጣ ፈንታ ሆነ። የሚገርመው ደግሞ እርጉሙ ኢብሊስ በሰራው ወንጀል ሳያፍር ጌታውን አንድ ነገር ጠየቀ።